ወደ ቤት አትምጡ። ሰላም ሞጣ ዘረኛ ነው። ምን ማለት ነው ሞጣ ዘረኛ ነው? ምስጋና አለኝ። ሞጣ ሰላም ነው። በመጀመሪያ የት ሀገር ሰው ነው? የት ሀገር ሰው ነው? አይ በሁለት ብሔር ነኝ። ሞጣ እንዳታስወጣኝ። ምስጋና ነው። ምንና ምን ብሔር ነው? በእናት ትግሬ ነኝ፣ በአባት ኦሮሞ እና የትግሬ ዘር ስላለብን ነው ሞጣ ዘረኛ ነው ብለህ ጻፍክ። ስም ያወጣ እንዳታስወጣኝ ማርያምን። ምስጋና ለምን አስወጣለህ? ለምን ትንበቀበቃለህ? እየጠየቁ እኮ ነው። ምን ማለት ነው ሞጣ ዘረኛ ነው ማለት? አይ በአንተ ስም ጌታን ብዙ ነገር አድርጌያለሁ። ቪዲዮ ቆርጬ ምናምን ነገር እኔ ብቻ ሳይሆን ብዙዎቹ ማለት አሁን ቲክቶክ ስትገባ እና ዩቲዩብ ስትገባ በእኛ እንደ ማለት በጣም እንትን ሞጣ ጌታን ነው ማለት በጣም ተቀይረን እና ታውቄብሃለሁ ነው። ምስጋናው ምንድን ነው? አይ ማለት አንተ ዘረኛ ነው ብለህ ስላስተዋወቅ ነው ፔጅን እየዞርክ። አሁን ዩቲዩብ ብትገባ የኛ ልጆች ናቸው አብዛኛው ማለት ነው። እግዚአብሔርን ወደ 3 ሚሊዮን አሁን ቲክቶክ ላይ 700,000 500,000 400 የደረሱት አሉ ማለት ያንተ አሁን ወደ 600 አልገባም። አንተ ግን እኛ እየቆረጠን ለምንድነው እንደዚህ የምታደርጉ? አሁን ይሄ 4 ወር አልሞላም። እግዚአብሔርን ሞጣ አሁን ይሄን ሻጥቼ ሌላውን ከፍታለሁ። ትሸጣለህ? አዎ ጌታን 5 ዙር እንደሆነ ሻጥቻለሁ። እናቴ ትሙት እና ገቢ ሁኛቸዋለሁ ማለት ነው እየሸጣችሁ። በጣም እንዴት ያን ነገር ለማውራት ጌታን ጊዜ አላገኘው። በላውን አንበሳ ውርድ አይኔ ብር አስገባለሁ። ብር አልፈልግም። የት ነው የምትኖረው? ኢትዮጵያ ነኝ ያለሁት። ኖ ብር አልፈልግም። አሁን ይኸውልህ ግራ ቂጥን ቆርጬ ሚጥሚጣ ከማበላ በፊት ታስገባለህ። አሁን አንበሳ አታስገባ። ደሞ ሞጣ አስገባለሁ። ጌታን አስገባለሁ። ምን መሰለህ አሁን አንበሳ ትለቃለህ ወይስ ግራ መቀመጫን ቆርጬ በሚጥሚጣ ላብላ ነው የምልህ? ሞጣ ዘረኛ ነው የመጣው። ጭራሽ ደግሞ በኔ እየከፈት 300 400 ሺህ ሲደርስ ትሸጣለህ። ይሄ አሁን ኮንዶሚኒየም በገዝታ 50,000 ተሰጥቷል። ወደ 70 ከገባው ወደ 100,000 ይደርሳል። የኢትዮጵያ 100,000 ማለት ነው። እግዚአብሔርን አሁን ሌላ ከፍታለሁ። እና ሚሊዮነሩ ናችሁ አላ ኮንዶሚኒየሙ እናንተ ነው ያዛችሁታል። ያኛው 700 ምናምን 800 ምናምን በቃ ማቆም አለብን። ንግግር ማቆም አለብን። ጭራሽ ደግሞ 100,000 400,000 እያደረክ ትሸጣለህ። ዩቲዩብ ተጨናንቀዋል፣ ፌስቡክ ተጨናንቀዋል፣ ቲክቶክ ተጨናንቀዋል። እግዚአብሔርን ሞጣ በአንተ ቪዲዮ ማለት ነው ቂጡን ይወጋ የምትሉ ሰው እንደዛ ለምን እንዲሁ ቂጡን ይወጋ ወይስ ቂጡን ቆርጠን በሚጥሚጣ እናብለው ወይስ ቂጡን ነው ጋር ወይስ አንድ አንበሳ ያወርድ የምትሉ የኢትዮጵያ አካውንት ሲጣ አሁን የኢትዮጵያ አካውንት አልፈልግም። አንበሳው ቤተሰብ የለም እንደሞጣ አልፈልግም። እኔ ቤተሰብ ለማኝ የለብኝም። ቀጥለው ተሰጣለህ። ኦኬ ይኸውልህ ሞጣ ስንት ብር ነው መስጠት የምትፈልገው? ቆይ ስንት ብር ነው መስጠት የምትፈልገው? 30,000 ብር አሁን አስገባለሁ። 30,000 አሁን ታስገባለህ? አዎ እግዚአብሔርን አስገባለሁ። ይኸውልህ ለምን አንድ ቁጥር አንድ ቁጥር አምጣልኝ። ተረጋጋ። አንድ ቁጥር ልንገርህ ኢድሜ 30 አይደለም ታስገባ። 50,000 ታስገባለህ። ቆይ እባክህ 50,000 ታስገባለህ። ኢድሜ ልክ ነው እኮ ነው የሰደብነው እኛን ጌታን። ኢድሜ ልክ በኔ አሁን 22 ኢድሜ ነኝ። 22 ኢድሜ ሙሉ ትግሬን ሰድባል ሞጣ። ኢድሜ ሙሉ እንዴት ሺህ አይደለም እኔ ና ድልድይ እያሰራው ነው እኔ ያደኩበት ሀገር ለገበሬው 2 መኪና የሚያሳልፍ ድልድይ 30 ሚሊዮን ብር ነው የሚፈጀው። ያማና 50,000 ታስገባለህ። እኔ እኮ አስረግጬ ነው የምነግርህ። 50,000 ታስገባለህ። ለዚህ አልገብቻለሁ። 30,000 ብር አስገባለሁ ሞጣ የኢትዮጵያን አካውንት 30,000 ኦኬ። ማን ነው እኛ ሰዎች እኮ አንድ ደቂቃ ብቻ ሞጣ እንዳታስወጣኝ። እኔ አስገባለሁ ቃል የገባሁትን ዝም በል። ሚውት አድርገን አልተመቸኝ። አዳምጥ። ይሄ ትልቅ ሰዎች ሚዲያ ነው። ይኸውልህ አሁን ብዙ ገንዘብ በእኔ እያገኛችሁ ከብራችኋል። 100,000 አላስገባም 50,000 አላስገባም ብለሃል። 30,000 አሁን ነው አስገባለሁ እያለ ነው።
የጥጃን ወንዝ ድልድይ ባህር ዳር ዩኒቨርሲቲ የከፈተውን አካውንት ስጡት። 30 ሺህ ለድልድይ ያስገባ። እያንዳንድሽ በእኔ ፌመስሽ 50 ሺህ ተጥሎብሽ ድልድዩን መስራት አለብሽ። ይሄ ከፍላለሁ ብሏል። እንየት አለ ባካችሁ ባንክ አካውንቱ እኔ ጋር የለም። አሁን ጻፉለት። ማርያምን ብያለሁ። በማርያም ቀልድ የለም። ይኸውልህ አስገባለሁ ሰጣለ ማርያምን የምትለው በማርያም ብያለሁ። በማርያም ቀልደላችሁ። እስኪ የድልድዩ አካውንት ያላችሁ የድልድዩ አካውንት ያላችሁ ሌላ ቀን አሁን ያስገባል። ይኸውልህ ያንተን ፕሮፋይል አድርጎ የሚመጡትን ይሄ ያንተን ቪዲዮ የሚሰሩትን አስገብተህ 50 ሺህም 30 ሺህም ሲጡ ምናምን ብለህ ጠይቅ። ሞታ ለአንተ ይኸው ምክር ነው። እግዚአብሔርን አሁን ዩቲዩብ ይገባል። በጣም ጥሩ ነው።